ኢራን የምትባለው ሀገር ብገረምባት ምን ይገርም? ብቻዋን ሆና አንድ ኢራን ብቻዋን ሆና ከእስራኤል እስከ አሜሪካ፣ ከፈረንሳይ እስከ ዩናይትድ ኪንግደም፣ ከአውስትራሊያ እስከ ጣሊያን፣ ከዛ በገልፉ ሀገራት ውስጥ ያሉትን ያዋቸው እነ ኳታር፣ እነ ባህሬን፣ እነ ሳዑዲ፣ እነ ዩኤኢ፣ ኩዌት ሁሉም ይርመሰመሳል። ባለው አቅም ሁሉም የኢራንን ሚሳኤል ለማክሸፍ ይርመሰመሳል። ብቻዋን ሆና እነዚህ ሀገራት ተባብረው ነው ሊያቆሟት እየሞከሩ የሚገኙ፣ ሊያከሽፉ እየሞከሩ የሚገኙ ወደ 11 ሀገር ማለት ነው። የእስራኤል መከላከያ ኃይል አይዲኤፍ ምን እንደሚያደርግ ታውቃላችሁ? ሊባኖሳውያን የዘሩት እርሻ መሬት አለ እና ግዙፍ እርሻ መሬት ናት። እዛ እርሻ መሬት ላይ ኬሚካል ያዘንቡበታል። በአውሮፕላን ኬሚካል ያዘንቡ። ያ ኬሚካል ምንድነው? መርዝ ነው። ለእርሻው መሬት በቃ መርዝ የሚያከስም የሚያደርቅ። እንዴት እንደዚህ? አሁን በምን ሞራል ነው እስራኤል ክለስተር ቦምብ ተተኮሰብኝ ዓለም አቀፍ ሕግ ተጣሰ ምናምን ብሎ ለመጠየቅ በምን ሞራል? ሊባኖስ ውስጥ እርሻ መሬት ላይ የተዘራ ሰብል ላይ መርዝ ፖይዝን ከአውሮፕላን ይደፋል። በጣም ነው የሚያስ በጣም ዋይት ፎስፈረስ የሚባል ሌላ በዓለም አቀፍ ሕግ የተከለከለ ቦምብ አለ። ዋይት ፎስፈረስ ነጭ ፎስፈረስን ጥቅም ላይ የሚያውል እና ከፍንዳታው ሊባኖስ ውስጥ እየደረሰ ካለው ፍንዳታ መነሻ አድርገው እያከናወኑት ያለ ትንተና ምንድነው የሚያሳየው? እስራኤል ይህንን የዋይት ፎስፈረስ የሚባለውን ነገር እየተጠቀመች እንደሆነ ያሳያል። የተከለከለ ነው። ይኸውላችሁ በጣም ደስፕሬት ሲሆኑ ይሄ የምዕራቡ ዓለም ደስፕሬት ሲሆን በቃ የግድ ይሄን ጦርነት በምንም የትንፍጩ ዱቄቱን አምጭ በምንም ዓለም አቀፍ ሕግ ሆነ ምን ሆነ ወደዛ ጥዬ ማሸነፍ አለብኝ ብሎ ሲያስብ ያለውን የመጨረሻ አቅም ነው የሚጠቀም።